ሰላም ፊልም ወዳጆች እንዴት ናችሁልን? ተመልሰናል። ለዛሬም በእውነተኛ ታሪክ ላይ ተመርኩዞ የተሰራ በጣም ምርጥ እኛም አይተን የምርም የወደድነውን አክሽን የጦርነት የፊልም ዘውግ የያዘውን በፈረንጆቹ 2006 ዓ.ም የተሰራውን ሬስኪ ዶውን የተሰኘውን ገራሚ ሙቪ ማመጣንላችሁ። እንደ ሁልጊዜው ላይክ እያደረጋችሁ እንዲሁም ይህንን ቻናል እና አፍሪ ፊልምስ የተሰኘውን ቻናሎቻችንን ሰብስክራይብ በማድረግ አበረታቱን። ይመቻችሁ። ሰናይ ጊዜ። ሙቪው የሚጀምረው በሀገረ ላኦስ ላይ አንድ በቪየትናም አሸባሪ ወታደሮች የተያዘ ክፉኛ የተጎዳን አሜሪካዊ ጀት አብራሪን እያሳየንም ሲሆን ከልክ በላይ እነዚህ ጨካኝ ወታደሮች እያሰቃዩት እግሩን በገመድ በጎሽ አስረው መሬት ለመሬት እየጎተቱ ያልበቃ ብሏቸው አንጠልጥለው እላዩ ላይ መርዛማ ጉንዳኖች የሚኖሩበት ቤታቸውን አንገቱ ላይ አጣብቀው እያሰቃዩ ያስፈራሩታል። ጭራሽ ራቅ አድርገው አስረው እንደ ኢላማም አድርገው እየተኮሱበት ሲሰለቻቸውም ይዘው የሚታሰርበት ቦታም ወስደው ያስገቡታል። እኛም እነዚህ ሰዎች ይህን አሜሪካዊ ለምን እንዲህ ባለ ጭካኔ በተሞላበት መልኩ እንደሚያሰቃዩት ስንመረምር በጊዜው ቬትናምና አሜሪካ ከባድ ጦርነት ላይ እንደነበሩ አሜሪካም ከቬትናም ጋር የሚሰሩ የተለያዩ የኤዥያ አገራትን ለምን ከሷ ጋር አበራችሁ እያለች በጀት ቦምብ እንደምታጋያቸውና ከነዛ ሀገራትም መሃል ላኦስ የተባለችው ሀገርም እንዳለች እንረዳለን። በዚሁ ትዕይንታችን ወደ ኋላ መልሶን ላኦስ ላይ ሲሰቃይ ያየነው ግለሰብ የአሜሪካዊ ጀት አብራሪ ስሙም ዳንግለር የተባለው ወጣት የመጀመሪያ ተልእኮን ከባልደረቦቹ ጋር ተሰጥቷቸው የራሳቸው ጀትን እያበረሩ ላኦስ ላይ ቦምብ እየጣሉ ሳሉ እንደዚህ አይነት ተልእኮ የመጀመሪያ የሆነው ዳንግለርም ታዲያ ተዘናግቶ በነበረበት ሰዓት በጠላት ጦር ጥይት ጀቱ ተመታበት፣ ቁልቁልም ወርዶ ይከሰከሳል። እድለኛ ሆኖ በሕይወት ተርፎ ከተከሰከሰው ጀቱም ወጥቶ ባልደረቦቹ ካዩኝም በሚል በመስታወት ነጸብራቅ ምልክት ሊሰጥ ቢሞክርም እዛ ጥቅጥቅ ያለ የማያውቀው ሀገር ያለ ጫካ ውስጥም ማንም ሳያየው ያለ ረዳት ቀርቶ መሄጃ ፍለጋ ሲዘዋወር በአሸባሪዎች ተይዞና ተከቦ እንደ አውሬ እያዩ አስረው አንጠልጥለው እያሰቃዩም ይወስዱታል። ዳንግለርም በልምምድ ጊዜ ከተያዛችሁና ከታገታችሁ ጥሩ ሰው ለመምሰል መሳቅ እንዳትረሱ የተባለውን እያስታወሰ የተማረውን ተግባራዊ ለማድረግ ቢሞክርም እነዚህ አሸባሪዎች ግን ርኅራኄ ሳይኖራቸው ከልክ በላይ እያሰቃዩ እንደ ኢላማ እየተኮሱ ለጥቂት ደቂቃዎችም ጆሮ ስር ተኩሰው ደንቆሮም እያደረጉት አስረው ውሳኔ እንዲወሰንበት ኤምባሲ ያለው የላኦስ ባለስልጣንና የበላያቸው ጋም ወስደው ያስረክቡታል። ባለስልጣኑም ወዲያው አንድ የውል ወረቀት አውጥቶ እየሰጠው ይህን ፈርምና ነጻ ትወጣለህ ቢለውም ዳንግለር ግን ውሉን አንብቦ ውሉ ላይ አሜሪካ ላኦስ ላይ ቦምብ እያፈነዳዳች ንጹሐንን እየጨፈጨፈች ነው ብለህ ፈርም እንደሚል ስላየ ይህ በጭራሽ ውሸት ነው። አሜሪካኛን የላከችን እዚህ ላኦስ ያሉ ለቬትናም የሚሰሩ አሸባሪዎችና ካምፓቸውን እንድናፈነዳ እንጂ ንጹሐንን እንድንገል አይደለም። ለዛም ይህን ውል በጭራሽ አልፈርምም ይላል። ባለስልጣኑም በንዴት እንደዛ ከሆነ በራስህ እጅ ሲኦልን መርጠካል፣ እዚህ ካለው ሲኦል ደግሞ እኔ ያለው ማንም አያስወጣክም ብሎም አሳስረው እንዲወስዱት ያስደርጋል። በመቀጠል ዳንግለርም ለቅጣት ክፉኛ እንደ ቀናት እዛው ሲሰቃይም ቆይቶ ሸለብም ሲያደርገው እያስነሱ ውሃ ውስጥ እየደፈቁ እንዳይተኛ ራሱ እያደረጉ ከብዙ የስቃይ ቀናትም በኋላ ወደ አንድ ሰፊ በሸምበቆ አጥር የተሰራ ማሰሪያቸው ቦታም ወስደው ያስገቡታል፣ ያስሩታል። ዳንግለርም ቦታው ላይ ሌሎች እንደሱ የታሰሩ አሜሪካውያንና የላኦስ ተወላጆችም ሳይቀሩ እንዳሉም እያየ በቀዳዳም በድምፅ አታሰማም እያሉት ወዲያው ወታደሮቹ ወደ ውስጥም ገብተው ሮጦ እንዳያመልጥ እግሩ ላይ የሚደረግ ማሰሪያም አምጥተው በሱም እግሩን ያስሩታል። በቀጣይ ቀን ሁሉም እስረኞች ከታሰሩበት ክፍል ወጥተው እዛው ግቢ ውስጥ እንዲንቀሳቀሱ ሲደረጉ ዳንግለርም እስረኞቹን ሳያቸው ክፉኛ ተጎሳቅለው ምግብ ለወራት እንደራቃቸው በጣም እንደከሱም እንዲሁ አጥንታቸው ሳይቀርም እንደሚታይም አይቶ ምግብ በአግባቡ እንደማይሰጣቸውም ገብቶ እውነትም ይህ ቦታ ምድራዊ ሲኦል እንደሆነም ይረዳል። በለው
ጂን የተባለው አንድ የከሳ አሜሪካዊ ታሳሪም ወደ እሱ ተጠግቶ ተዋውቆት ከሌሎቹ ታሳሪዎች ጋር እያስተዋውቀው ሌላ እንደዚሁ አሜሪካዊ የሆነና የታሰረ ድዌይን የተባለ ግለሰብ እንዳለም እያየን በተጨማሪ አሜሪካዊ ያልሆኑ እስረኞችም እንዳሉም እናያለን። እንደ ሕግም ማንኛውም ታሳሪ ወደ አጥሩ ሸምበቆ ከተጠጋ ወዲያው ተተኩሶበት እንደሚገደል እየነገሩት ዳንግለር ግን ቦታውን ሲያዩ እሱ እንደሚያውቀው የብረት ወይም የግንብ እስር ቤት ስላልሆነ በቀላሉ በሸምበቆቹ በኩል ሾልኮ ወጥቶ የሚያመልጥም ይመስለዋል። ሌሎቹንም ታሳሪዎች ለምን እስካሁን በቀላሉ እንዳላመለጡም ሲጠይቅ ጂንም እንዲሁ ከተገኘን እንገደላለን፣ ሲቀጥል ይህ ጦርነት ሲያበቃ በሰላም ይለቁናል ቢለውም ዳንግለር ግን ጦርነቱ የሚያባራ አይመስልም። አሁንም ታዲያ እንደቀጠለ ነው ይለዋል። ይህን የሰማው ጂንም እምባው እየተናነቀው ጦርነቱ ያበቃል በሚል 2 ዓመት ከግማሽ እዚህ ቦታ በተስፋ እንደቆየም ይናገራል። ዳንግለርም እኔ እንዳንተ በተስፋ አልቆይም፣ ነገውኑ ይህን ሸምበቆ አልፌ ወጥቼ አመልጣለሁ እያለም ይናገራል። ጂንም እያስቆመው ከተገኘክ ወዲያውኑ የሚገሉክ፣ ስለዚህ እንደኛ በተስፋ ብትጠብቅ ይሻልካል እያለው ድዌይን የተባለው ታሳሪም እስር ቤቱ ይህ የምታየው በሸምበቆ የተከለለው ቦታ አይምሰልክ፣ ከዚህ ወጥተክ ጫካ ውስጥ ብትገባም ያለ ምግብና ያለ ውሃ ጥቂት ቀናት ብትቆይ ነው። ሲቀጥልም ወዲያው ይይዙካል፣ ይገሉካል። ስለዚህ መሄጃም የለክም ቢለውም ዳንግለር ግን እሺ ዝናብ እስኪዘንብ ጠብቀን እናመልጣለን፣ በዛ የምንጠጣው ውሃ አናጣም ቢልም ሌላ ችግር አሁን በጋ ስለሆነ ዝናብ እስኪዘንብ ቢያንስ 5-6 ወር መጠበቅ ግድ እንደሆነበት ይነግሩታል። ወዮ ዳንግለርም የተለያየ እቅድ ቢያመጣም እቅዱ ይዞበት የሚመጣውን ሌላ ጣጣም እየዘረዘሩበት መሮት የመጣው ይምጣ፣ ዛሬ ማታ ከዚህ የተረገመ ቦታ አመልጣለሁም ይላችኋል። ድዌይንም ወደ እሱ ጠጋ ብሎ እሺ አመለጥክም በል፣ ከዛስ እንዳመለጥክ ሲያውቁ ጠባቂዎቹ ጠመንጃቸውን ይዘው ይከተሉካል። ከነሱ እንዴት ታመልጣለክ ቢለውም ዳንግለር ግን ለዛ እንዲረዳው በማታ አመልጣለሁ ቢልም ማታ ደርሶ ግን ክፍላቸው ሲታሰሩ ሙሉ እግራቸው እጃቸውም ታስሮ እንደማይንቀሳቀሱም ምስኪኑ ዳንግለርም አይቶ እየመረረው የታሰረበትን ለመክፈት መርፌ ቢጠይቃቸውም እዚህ ቦታ ሙሉ ሸምበቆ ብቻ እንደሆነና ምንም አይነት መርፌ እንደሌላቸው ይነግሩታል። በቀጣይ ቀን ግን አንድ ሌላ እስረኛም ሚስማር የሚያገኝበት ቦታም እያሳየው ቦታውም ጠባቂዎቹ ተሰብስበው የሚመገቡበት ቦታ ላይም ሰክተዋት ዕቃ ያንጠለጠሉባት ሚስማር እንደሆነች ያየው ዳንግለርም ሌሎቹ እስረኞችም ጠባቂዎቹን እንዳያዘናጉለትም ተናግሮ ጂንም ይህ ሀሳብ ይቅርተው ቢለውም ልክ ጠባቂዎቹ ሌሎቹ እስረኞች ጋር ትኩረታቸውን ሲያደርጉ ዳንግለርም በድፍረት ወደ መመገቢያቸው ቦታም አመርቶ እዛ ያለ አጭር ድንክ ጠባቂንም እያሳሳቀ አዘናግቶ የጥርስ ሳሙና ትንሽ ልውሰድም እያለ አዘናግቶ ያንን ተሰክቶ ያለ ሚስማርም በግድ ነቅሎም ሳይታይም ይወስዷል። ቀኑን ሙሉ እንደዛው በድብቅ ያንን ሚስማር ሞርዶና አሹሎ ምሽት ላይ አፍ ውስጥም ደብቆ ልክ አሳስረዋቸው ሲወጡለት ከአፍ ውስጥ ሚስማሩንም አውጥቶ እጁ የታሰረበትን ካቴናም በስለቱም አድርጎ ከፍቶት ራሱን ነፃም አውጥቶ የእግሩንም መታሰር አላቆ ነፃም ያወጣል። ሌሎቹንም እስረኞች እያስደመመ ለእነሱም እየከፈተላቸው ነፃም ያወጣቸዋል። እነሱም ተገርመው ሀስማት የሚሰራ ያህል እየተሰማቸው ይህን ጥበብ እንዲያስተምራቸው ጠይቀውት እሱም ታዲያ ያንን የአከፋፈት ዘዴ ያስተምራቸዋል። ዋው! አሁን ነፃ ስለወጡ ማምለጥም ቢችሉም ዛሬን እያለፉ በቀጣይ ቀን ዳንግለርም ሀሳቡ ከዚያ አምልጦ በቀጥታ ወደ ሀገረ ታይላንድም ሸሽተው ገብተው እዛ ምንም እንደማይሆኑ እየተናገረ ሳለ ከላይም የአሜሪካ ጀቶች ሲያልፉ ጠባቂዎቹን ተደናግጠው ሁሉንም ወደሚታሰሩበት ክፍል እንዲገቡ እያጣደፏቸው በግርግር በተነሳ ጭቅጭቅ ድዌይንም ጆሮ አካባቢ በጥይት ተመቶ ብዙም ሳይጎዳ ጥቂት ደም ብቻም ይፈሷል። ነገሮች ሲረጋጉ አንዱ ጠባቂም ወደ ዳንግለርም ጠበንጃውን ደቅኖ እንዳልገልክ ለምነኝ እያለ እያስፈራራው ዳንግለርም በድንጋጤ እሱን እየተማጸነ ሳለ ሰውየውም ተኩሶበት ጠመንጃው ጥይት እንደሌለው እያሳየው ከሌሎቹ ጠባቂዎች ጋርም እየተሳሳቁ አሹፎበት ይወጣሉ። አመሻሽ ላይ ሁሉም እስረኞችም ግድግዳ ላይ የተለጠፈችውን የምግብ ፖስቸርም እያዩ የድሮ ጥሩ ጊዜን ምግብ በቃን እያሉ ያማረጡበትን ጊዜ እያስታወሱ አሁን በረሃብ መንፈስም ሆነው ትንሽዬ ሩዝ ራሱ ምነው ባገኘን እያሉም ይመኛሉ።
በቀጣይ ቀን ታዲያ ሰማዩን ሲያዩት ሊዘንብ እንዳሰበም ገብቷቸው ዳንግለርም ታዲያ ለማምለጥ እያሰበ ፈሪው የሆነው ጂን ግን እስኪ ቀጣይ ዝናብን ጠብቅ፣ ምናልባት እስከዛ ሊለቁን ይችላሉ፣ ካልሆነ ግን አንተ ካመለጥክ እኛንም ሙሉ ይገሉናል፣ ስለዚህ ተው እያለም ሲያስፈራራው ዳንግለር ግን ብቻዬን አይደለም የማመልጠው ከእናንተ ጋር አብረን ነው፣ ይህ ድል አያመልጠን እንጠቀም እያለ ድዌንም በሀሳቡ እየተስማማ ይህ ጦርነት አያበቃም፣ ጠባቂዎቹም ይኸው እንደምናያቸው አዲስ ሸንበቆ እያመጡ እየገነቡ ነው፣ ለዛም ማሳያ ይሄ ነው፣ ስለዚህ ዛሬውኑ እናምልጥም ቢልም ጂን ሳይስማማ ቀርቶ ልታመልጡ ካላችሁ ጮኬ ተጣርቼ አጋልጣችኋለሁ እስከ ማለትም ደርሶ ዳንግለርም እየተናደደ አማራጭ ስለሌለው ዛሬ ላለማምለጥም ይወስናል። በቀጣይ ቀን ታዲያ ጠባቂዎቹ ተጠራጥረው ጥርጣሬም ስለገባቸው የታሳሪዎቹ ክፍልም ገብተው ሲፈትሿቸውም እያየን ለጥንቃቄም ሲባል በየጊዜው አዳዲስ ጠባቂ ወታደሮች እንደሚቀያየሩ ግን ያ ድንቅ ጠባቂም በብዛት እዛ እንደሚሆን እሱንም ጠበንጃውን ስለሚያስቀምጥ አታስቀምጥ እያሉ እንደሚቆጡት አንዳንዴም ጭራሽ መተኮስ የማይችሉ ጠባቂዎች እየመጡ ተኩስ እስረኞቹም ላይ ይለማመዳሉ። ወይ ጉድ! እኛም ሁሌ ዳንግለር ለምሳ ከሚሰጠው ጥቂት ሩዝ ላይ እየቀነሰ በውሃ ማስቀመጫው ሸንበቆ ውስጥ እንደሚደብቅ እያየ ነው። እንደሌላው እንዳይከሳም ደግሞ ያገኘውን ትላትሉላ እንደሚመገብ እናየዋለን። ጂንም ለምን እንደዛ እንደሚያደርግ በጥርጣሬም ጠይቆት በቅርብ ጊዜም ታዲያ እድሉን አግኝቶ ሲያመልጥ ያጠራቀመው ምግብ እንደሚመገብና በመንገዱ መሃል እንዳይረበው ይህም ሀሳቡ እንደሆነም የማምለጥ ሀሳቡንም እንዳልቀየረም ይነግረዋል። ለዚህም እንደረዳቸው ደግሞ ሁሌ ጠባቂዎቹ ምግብ ሊሰሩ ወደ ኪችን ሲገቡ እንዳየው ከሆነ መሳሪያቸውን ውጭ አስቀምጠው ነው የሚገቡት። ያን ሰዓት ታዲያ እኛም መጠቀም አለብን። ልክ እነሱ ጠበንጆቻቸውን አስቀምጠው እንደገቡ እኛም የታሰርንበትን ፈጥነን ወጥተን አመልጠን ጠበንጆቻቸውን ወስደንባቸው እንዳለ ገለናቸው እስር ቤቱን ተቆጣጥረን የአሜሪካ ጀቶች ሲያልፉ ምልክት ሰተናቸው ራሳችንን እናተርፋለን የሚል አዲስ እቅድም ለሁሉም አምጥቶም ይነግራቸዋል። በቀጣይ ቀን በታሰሩበት ሰዓት ዳንግለርም እዛው በሰረቃት መስታወት አድርጎ የጠባቂዎቹን እንቅስቃሴ በድብቅ እያየ እየመዘገበ ለመመዝገብ እንዲረዳው በቁርጥራጭ እንጨቶችም መልሶ ሲመዘግብ እያየ ነው። ምሳ ሰዓት ላይም ያ ድንቅ ጠባቂም ወደ እሱ በድብቅ መጥቶ ሁሌ እየሳቀ ሰላም ስለሚለው ደብቆ ያመጣለትን ጥቂት ሩዝም እየሰጠው እኛም ከጠባቂዎቹ መሃል እሱ ብቻ ሁሌ ፈገግ እንደሚልና ሌሎቹ ጠባቂዎች ግን ባገኙት አጋጣሚ እስረኞችን ለመግደል እንደሚሞክሩም እንረዳለን። በአንድ አጋጣሚም ታዲያ በእንጨቶቹም የጠባቂዎቹን እንቅስቃሴ እየመዘገቡም ሳለ ድዌንም በአንዱ ጠባቂ ተይዞ ጠበንጃ ተደቅኖበት ምን እያደረገ እንዳለም ሲጠየቅና ሲፋጠጥ እሱም ተደናግጦ ጨዋታ ነው እያለ እየዘላበደ ለማስረዳት ሞክሮ ተሳክቶለት ሸውዷቸውም ይተርፋል። አመሻሽ ላይ ሁሌ የታሰሩባትንም ከታች ያለች ሸንበቆም ታዲያ እየቆራረጡ አንድ ቀን ጨርሰዋትም ያችን ቀዳዳም ይፈጥራሉ። በዛም ታዲያ ዳንግለርም ሾልኮ ወጥቶ በቀጥታ ወደ አጥሩ ሸንበቆም አምርቶ ምን ያህል ጥልቀት እንዳለው በእጁ እየቆፈረም ሲያይ እድለኛ ሆነው ብዙ እንደማይርቅና ወዲያው እታቹ ጋር ደርሶ ፈልቅቆም ያወጣዋል። ታዲያ ዛሬ ስለማያመልጡ ወደ ነበረበት መልሶ እሱም ወደ ታሰረበት ክፍል ይመለሳል። በቀጣይ ቀን ለድዌንም የከፈታትንና የዘጋትን የአጥሩን ሸንበቆ ያለባትን ቦታም በምልክት እያሳየው አንዱ ጠባቂ ማይቷቸው ተጠራጥሮ ከአጥሩ ራቁም እያለም ያዛቸዋል፣ ይጮባቸዋል። እነሱም ምንም ሳያስጠረጥሩም ይሄዳሉ። እንዲህ እያሉ ወራቶች እየተቆጠሩም የክረምት ጊዜያትም እየመጣ ስለሆነ ዳንግለርም ጊዜ ሳያጠፋ አሁን ማምለጫ ቀናቸው እንደደረሰ ሲናገር ያ ፈሪ ጂን አሁንም ሲያመነታና እንቅፋት ሲሆንባቸው ዳንግለርም በንዴት አንተ እዚህ ቦታ መበስበስ ከፈለግ ብቻህን መመስበስ ትችላለህ፣ እኛ ላይ ግን እንቅፋት አትሁንብንም ይለዋል። በቀጣይ ቀን የሚበሉት ሩዝም ስላለቀ ትል በተለዋጭም እንዲበሉ የተሰጣቸው ያም የሆነው ታዲያ የአሜሪካ ጀት ቦምቦች የምድሪቷን የመንደሯን እርሻዎች እንዳለ እያጠፉን ስለሆነና ምግብም እየጠፋ ስለሆነ የሚበሉትም ስለሌለ ትልም ተሰጥቷቸው እንዲመገቡም ይደረጋሉ። በዚህም እነሱ ብቻ ሳይሆኑ ጠባቂዎቹም እየተራቡ ነገሮች ይባስ እንቅፋትና እየከፉባቸውም ይመጣሉ።
ጂን ሆይም ታዲያ ረሃቡ አላስችልም ሲለው ዳንግለር እስከዛሬ ያጠራቀመውን ሩዝ ካልበለው እያለም ሲያስቸግር ዳንግለርም ታዲያ በዚህ ንዴት የዛን ቀን ማታ ሁሉንም ሲፈታቸው እሱን ጂንን የታሰረበትን ሳይፈታለት ጂን እንደታሰረም አድሮ በሁለቱ መሃል ከባድ መበጣበጥም ይጀምራል። ዳንግለርም ችግር ይዞበት እንዳይመጣም ፈርቶ ወዲያው ይቅርታም ጠይቆት ነገሩን ለማብረድም ይሞክራል። የዛኑ ቀን ምሽት እየታሰሩ ሳለ የአሜሪካ ጀቶች ከላይም ሲያልፉ እናንተ ምልክት ሰጥታችኋቸው ነው በሚል ሁሉንም እስረኞች እየወጡ ይቀጠቅጧቸዋል። በቀጣይ ቀናትም አንድ ጀት ባለፈ ቁጥር መከራቸው ይበዛል፣ ይቀጠቀጣሉ። ድዌይንም ነገሩ ምርር ብሎት ይስቃኝ በቃኝ በሚል አእምሮ እስከ ማልቀስ ይደርሳል። ዳንግለርም አታልቅስ እኔ ሁሌ ከጎንክ ነኝ እያለ ብርታት ይሆኗል። በቀጣይ ቀን ታዲያ አንድ ዱብዳ ጠባቂዎቹ ከወደ ውጭ ሲያወሩ እዛ ባለ እስረኛ እያስተረጎሙም ይሰማሉ። ይህ ዱብዳም አሁን የምግብ እጥረት ስላጋጠመና ምግብ እንዲፈልግ የላኩት አንድ ጠባቂም ምንም እርሻ እንዳልተረፍና ምግብን ማግኘት እንዳቃተው ተመልሶ መጥቶም ነግሯቸው እነሱም ታዲያ ሁሉንም እስረኛ ወደ ጫካም ወስደው ረሽነው ገለዋቸው ለባለስልጣኑ ለአለቃቸው እስረኞቹ ሊያመልጡ ሲሞክሩ ገደልናቸው ሊሉም እያሰቡ እንዳለም እንሰማለን። እነሱም ይህን ይሰማሉ በለው አሁን ጂን ሳይቀር እናምለጥ ማለቱም አይቀርም። ስለዚህ እዚህ ከቆዩ መገደላቸውም ስለሚቀር ያላቸው አማራጭ ማምለጥም ብቻ ስለሆነ በነጋታው ለማምለጥ ታቅዶ ልክ ነገም ሲሆንና ጠባቂዎቹም ያላቸውን ምግብ ሊሰራሩ ሊመገቡ ወደ ኪችኑ ቦታ ጠበንጆቻቸውን አስቀምጠው ሲሄዱ ዳንግለርም ያንን አይቶ ለሁሉም ምልክት ሰጥቶ በዛ በበሷት ሸንበቆማ አድርገው ወጥተው ውጭም እየቆፈሩ ያንን መውጫ አጥር ለመክፈት ይታገላሉ። ዳንግለርም ሌሎቹን እዛም ትቶ እሱም የተቀመጡትን ጠበንጆች ጋም አምርቶ የሚችለውን አንድ አራት ጠበንጃም ይዞ ተመልሶ ለሌሎቹ እየሰጣቸው ጠባቂዎቹን ሊበቀሏቸውና ሊከቧቸው ሊረሽኗቸው አስበው ተከፋፍለው ይለያያሉ። ዳንግለርም ከድዌይን ጋም ሆነው ወደ ጠባቂዎቹ ሲያመሩና ሌሎቹ እስኪመጡ ሲጠባበቁ ሌሎቹም በጂን የሚመሩት ታሳሪዎች ግን ሳይመጡም ይቀራሉ። ዳንግለርም እየተበሳጨ ጂን እንደከደውም አውቆ ብቻውን በአንድ ጠበንጃ ጠባቂዎቹን እንደማይችላቸው ቢገባውም ወደፊት ወጥቶ ጂንን በንዴት እየተጣራ ጠባቂዎቹም ላይ ተኩሶ ይረሽናቸዋል። ያንን ከጠባቂዎቹ መሃል የነበረውን ድንክየውን ግለሰብ ግን እስካሁን እሱ በደል ስላላደረሰባቸው ምህረት አድርጎለት ሳይገለውም እንዲሸሽ ያደርገዋል። እዛ ያለውን ምግብ በፍጥነትም ይዘው በከፈቷት አጥርም በኩል አድርገው አመልጠው እየሮጡም ይወጣሉ። ብዙም ሳይርቁ ግን የከዳቸው ጂንን አግኝተውት የት እንደነበረም ሲጠይቁት ጂኖዬ ምንም እንደማያውቅ እየሆነም ሲያስመስል ያደረገውን ጫማና የያዘውን ቆንጨራ እያዩ ለእኛስ ጫማ እንዴት አላመጣክልንም ቢሉትም ይሄ ብቻ ነው የነበረውም በሚል እየዋሻቸው ዳንግለርም ይህ ሰውዬ እብድና በጣም ራስ ወዳድ ሰውም ስለሆነ ከዚህ በኋላ ጉድ እንዳይሰራቸው ባለው ጥይት ካመጣው ቆንጨራ መሃል አንዱን ለውጦት ምንም ሳይናገረው እሱን ትተውት ተለይተውት ዳንግለርና ድዌይንም ብቻቸውን በራሳቸው መንገድ ወደ ማምለጡም ይገባሉ። ትንሽ ቆየት ብሎ ዝናብን መዝነብ ጀምሮ ይህም ለነሱ ጥሩ ስለሆነ በቅጠል ተጠልለው የዝናቡን ውሃ እየጠጡ የሰረቁትን ሩዝ እየተመገቡ ረሃባቸውንና ጥማታቸውን በትንሹ ለማስታገዝ ይሞክራሉ። ግን ዝናቡ ከባድ እየሆነ መጥቶ በጎርፍ ይጠቃሉ። ጎርፉን አመለጥን ቢሉም ምግባቸው በጎርፉ ይወሰድባቸዋል። መሸሻቸውንም ቀጥለው ረሃባቸው እየጨመረ አንድ ወደ ታይላንድ የሚሄድ ወንዝ አግኝተው በዛ ለመሻገር የምትሆናቸውን በሸንበቆ ትንሽዬ መንሳፈፊያ ጀልባም ሰርተው ለመሻገር ቢሞክሩም ከፊታቸው ከባድ ፏፏቴም ጠብቋቸው ለጥቂት ከዛ ቢተርፉም የሰሯት ጀልባ ግን ተመታታ ትሰባበርባቸዋለች። ሌላ አዲስ ጀልባም የመስራት አቅሙንም ያጣሉ። በዛ ላይ ወንዝ ውስጥ የነበሩ ደም የሚመጡ ትሎችም ሰውነታቸው ላይ ተጠባብቀው እነሱን እያስለቀቁ ረሃቡ ስለበዛባቸው ድዌይንም ረሃቡን ለማስታገስ በሚል ትሎቹን ሊበላም እያሰበ ሲያቅተውና ሀሳቡን ሲቀይርም እያየ ነው። በጣም እየተዳከሙም ስለመጡ ራሳቸውን በቅጠልም ከልለው ለመተኛት እረፍት ለማድረግ ይሞክራሉ። በቀጣይ ቀን አንድ አሳ አጥማጅ ወንዙ ላይ አሳ ሲያጠምድም አይተው ምግብ ከጣለም በሚል እየተከተሉት ሳለ የተገነጠለ አንድ እግር ጫማማ አግኝተው ድዌይንም እሷን ይዞ ባዶ እግር ከመሄድ አንድ እግሩንም ይሸፍንባታል።
ሲያስቡትም ታዲያ የያዙት ጠበንጃም ሸክም ሆነባቸው። ጠበንጃውን ተጠቅመው እንስሳ ራሱ እንግደል ቢሉም ድምፅ አሰምተው ይባስ ጉድ ስለሚሆኑ ጠበንጆቻቸውን ወደ ወንዝ ውስጥም ጥለው አንድ ቆንጨራ ብቻም እንደያዙ ጉዞም ይቀጥላሉ። እኛም ድዌን መራመድ ራሱ አቅቶት እንደተዳከመም እያየ ነው። ጫካ ውስጥ ያረጀ አንድ ቤት አግኝተው ወደ ውስጥ ገብተው ለዛሬ አዳራቸውን እዛም ያደርጋሉ። የተዳከመውና የተራበው ድዌንም እኔ ኃይሌን ሙሉ ለሙሉ ጨርሻለሁ፣ ከዚህ በኋላ መራመድ ራሱ የምችል አይመስለኝም፣ በቃ እዚህ ቦታ ሰላማዊ ሞት ልሙት፣ እኔ እንድተከኝ ሂድ እያለ ለዳንግለርም ይነግሯል። ዳንግለር ግን በፍጹም አብረን ነው ከዚህ ሲኦል ቦታ የምንወጣው እያለ ሞራል እየሰጠው ከዚህ ሲወጡ የሚጠብቃቸውን ምግብና የደስታ ህይወት እየነገረም እንዲበረታም ለማድረግ ይሞክራል። ይህንን እያወሩ ሳለ ሁለት ሄሊኮፕተሮች ከበላያቸውም ሲያልፉም ሰምተው ዳንግለርም ያለ የሌለ ኃይሉን ሰብስቦ እየጮኸ ቢጣራም ሳይሰሙትም ቀርተው አልፈዋቸው ይሄዳሉ። ድዌንም በብርዱ እየተንቀጠቀጠ መቃዠትም ጀምሮ ለዳንግለርም ዝንበል ጠባቂዎቹ እንዳይመጡብን እንዳይሰሙንም እያለ ይዘላብዳል። ዳንግለርም ምንም ሳይለው ሊያስተኛው እየሞከረ በቀጣይ ቀን እሳት ፈጥሮ ይህን ያሉበትን ቤት ሙሉ አቃጥሎ በጭሱም ከላይ ሄሊኮፕተሮች እንዳያዩአቸው ለማድረግ እንደሚሞክር ይናገራል። በቀጣይ ቀን እንዳለውም አድርጎ ሸምበቆ ፈቅፍቆ እሳትን ፈጥሮ ቤቱን አቃጥሎ ያንን ቃጠሎም ያዩት ሄሊኮፕተሮችም ወደ ቦታው ቢመጡም እየጮኸም ሲጠራቸው አሸባሪ መስሏቸው ጭራሽ ይተኩሱበታል። ዳንግለርም ከተተኮሰበት ጥይት ለጥቂት ይተርፋል። ድዌንም ከተኛበት የሰመመን እንቅልፍም ነቅቶ እንደ ቁም ሬሳ በግድ እየተራመደ የተፈጠረውን ቃጠሎ እያየ የዳንግለር ሐሳብ እንዳልተሳካም ገብቶት ይህን ቃጠሎ ያዩ አሸባሪዎች ወደዚህ እንዳይመጡብን እንንቀሳቀስ እያለው ከዳንግለር ጋም ተደጋግፈው ለመራመድም እየሞከሩ ይጓዛሉ። በመንገዳቸው መሃል አንድ ውሃ የተሸከመን ሕፃን አግኝተውት ተንበርክከው እባክክ ውሃ እያሉ ቢለምኑትም ሕፃኑ ጭራሽ እየጮኸ ነዋሪዎቹን ጠርቶባቸው ነዋሪዎቹም ከበዋቸው እየጮሁባቸው እነ ዳንግለርም ወዲያው እጅ ቢሰጡም ሰዎቹ ግን መጀመሪያ የድዌንን እግር በመጥረቢያቸውም ሲመቱት ድዌንም እየጮኸ ቀውጢ ሲያደርገው እዛው በቆንጨራ አንገቱን ብለው ይገሉታል። ህርፍ ዳንግለርም ተደናግጦና ተበሳጭቶ የያዛትን ቆንጨራ እያወናጨፈም ይጮህባቸዋል። ሊያስፈራራም ይሞክራል። ልክ ፈርተውት ራቅ እንዳሉም ወዲያው የድዌንን ጫማም ይዞ አምልጧቸው ሮጦ የሚያገኘው ቁጥቋጦ ውስጥ ገብቶም ይደበቃል። ነዋሪዎቹም ምንም ቢፈልጉት ያጡታል። አመሻሽ ላይ ዳንግለርም የጓደኛው የምስኪኑ ድዌን መንፈስ በሐሳቡ እየመጣም እያወራው እሱም መቃዠትም ጀምሮ በሕይወት ለመቆየት ትንሽ ጊዜ እንደቀረውም ይገባዋል። በንጋታው የቪየትናም ወታደሮች ባህር ዳርቻ ተሰብስበው ሲመገቡም አይቶ ልክ እነሱ ሲሄዱ ተደብቆም ጠብቆ እንዲሄዱለትም ከተደበቀበት ወጥቶ የእነሱን ትርፍራፊ ምግብም እየበላ ረሃቡን ለማስታገስ ይሞክራል። አሁንም ብርዱ በርትቶበት እየተንቀጠቀጠ የጓደኛው ድዌንም መንፈስ በሐሳቡም እየመጣ ስቃዩም ይቀጥላል። በንጋታው ደግሞ ወንዙ ውስጥ ያለ አንድ እባብም አይቶ ከረሃቤ አይመልጥም በሚል እባቡን ለመያዝ ሞክሮ ይዞት በድፍረትም ገሎት ሆዱን በአፉ እየገነጠለም እየበላ ረሃቡን ለማስታገስ ይሞክራል። በለው ያን እባብ እየበላ ሳለ ከላይም አንድ ትንሽዬ አይሮፕላን ስታልፍ አይቶ በፍጥነት የኮባ ቅጠል እያንቀሳቀሰ እንዲያዩት ለማድረግ ይሞክራል። አይሮፕላኗም እድለኛም ሆኖ አይታው አዙራ የምር እርዳታ እንደሚፈልግ ገብቷቸው ሄሊኮፕተር እንዲላክለትም ያደርጋሉ። የተላከው ሄሊኮፕተርም ዳንግለር ጋም ደርሶ ገመድ ልከውለት እየሳቡትም ያወጡታል። በዚህ ቅጽበት የሄሊኮፕተሩን ድምፅ የሰሙት አሸባሪዎች እዛ ደርሰው እየተኮሱ ሊያስቀሩት ቢሞክሩም ከሄሊኮፕተሩ እየተተኮሰባቸው ምንም ሳያደርጉም ቀርተው ዳንግለርም ይተርፋል። ሰዎቹም ማንነቱን ሲጠይቁት በመጀመሪያ ግራ የተጋባው ዳንግለርም መመለስ እያቃተው ረጋ እያለ ሲመጣ ግን ስለ ራሱ ተናግሮ በደስታ ደርሰንልካል አትርፈንካልም እያሉ ከዛ ሲኦል ቦታም ያወጡታል። ዋው! እዛው የአሜሪካ የጦር የነሱ ካምፕም ላይ እንዳደረሱት ሕክምናም እንዲደረግለት ይደረጋል። ሁለት የሲአይኤ መርማሪዎችም እሱ ጋር ተገኝተው የነበረበትን ቦታና ምን እንዳየው ሁላ እየጠየቁ ሲያስጨንቁትም ቆይተው የዳንግለር ጓዶችም ዜናውን ሰምተው
ትልቅ ኬክ አስጋግረው እንኳን በሕይወት ተረፍክ ብለው ሊጠይቁት ቦታውም ላይ ይመጣሉ። በደስታም እያቀፉት በሲአይኤዎቹ ጥያቄ የተዳከመው ዳንግለርም ጓደኞቹን ለትንሽ ደቂቃ አስወጡልኝም ብሎም ጠይቋቸው እነሱም ሲአይኤዎቹን ትንሽ ደቂቃ ስጡንም ብለው ሸውደው ዳንግለርን መጸዳጃ ቤት እናስገባው ብለው እየሸወዷቸው ኬክ ባመጡበት ጠረጴዛ ውስጥ ደብቀው ሸፍነውት ይዘውት ወደ ውጭ ወጥተው በፍጥነት በሄሊኮፕተሯቸው ወደ ራሳቸው ጣቢያም ወስደው ሙሉ የሥራ ቦታ ሰራተኞችም ዳንግለርን ወጥተውም እያጨበጨቡም ይቀበሉታል። ዳንግለርም ይህን እያየ እንባው እየመጣ ከልቡም ይደሰታል። ግን በልቡ እዛ እንደሱ ታስረው የነበሩትን እስረኞች ባለማስመለጡም ይቆጫል። በተለይ ደግሞ ጓደኛ የሆነው ድዌንንም እያስታወሰ በዛም ይበልጥ ይቆጫል። በስተመጨረሻም ትዕይንቱ ላይ ይህ እውነተኛ ታሪክ ላይ ተመርኩዞ የተሰራው ሙቪም ላይ በእውነተኛው ዓለም እንዲህ የተሰቃየው ወጣት እዛ ላኦስ ላይ ታስሮ 6 ወራት እንደቆየ አምልጦም ታዲያ በጫካ ውስጥ እንዲሁ እየተሰቃየ 23 ቀናት እንዳሳለፈም እየተረዳን በሕይወት ከተመለሰም በኋላ ከጀት አብራሪነትም ስራው ወርዶ አለማማጅ እንደሆነና በሕይወት ዘመኑ 4 ጊዜ ተከስክሶ እንደተረፈም በስተመጨረሻም በፈረንጆቹ 2001 ዓመተ ምህረት በህመም ሳቢያ እንደሞተም ታሪክ ይናገራል። ዋው! ይህ የአሜሪካና የቪየትናም ጦርነት ለ9 ዓመታት እንደቀጠለም እንዲሁ አሜሪካ በጣም ብዙ ቦምቦች ላኦስ ላይ እንዳፈነዳችና እስካሁን ራሱ የተላኩ ያልፈነዱ ቦምቦች ላኦስ ላይ እንደሚገኙ እንዲሁ ታሪክ ያትታል። እኛም ይህንን ገራሚ እውነተኛ ታሪክ ለእናንተ በዚህ መልኩ ማሳየናችሁ፣ እናንተም ላይክና ይህንንም ቻናል አፍሪ ፊልምስንም ቻናላችንን ሰብስክራይብ በማድረግ አበረታቱን። ደግሞ በቀጣይ በሌላ ገራሚ ሙቪ እስክንመለስ እስከዛው ግን እንደ ሁል ጊዜው ቸር ቆዩልን።